ልክ እንደ አባት እንደ እናት እንደ እህቶቼ እኔም መሞት ያውቃል። ድንጋይ ላይ ነው የወደኩት። በመቀመጫ ነው የወደከው? አዎ፣ ፖርን ፊልም ነው እነሱ ያሳዩ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ራሱ ያንን ስሜት ሳስታውሰው ይከብደኛል። ሰላም ያስኒ የቃቃ ቤተሰቦች በያላችሁበት የፈጣሪ ሰላም ድረሳችሁ እያልኩኝ እንግዲህ ዛሬ ይዤላችሁ የመጣሁኝ አንተነህ አርቲስት ወይም ሞዴል ማን ነበር ስሙ ጠፋብኝ። አንተነህ ተህልቆ የሚባል አርቲስት ከዚህ በፊት ያው ታሞ ሚዲያ ላይ ወጥቶ ነበር ከ3 አመት በፊት እና አሁንም በድጋሚ ወደ ሚዲያ መጥቷል። ያው የኛን ድጋፍ ይፈልጋል እና ገነት ዩቲዩብ ላይ ነው የተለቀቀው ማለት ነው። እና በጣም ነው ያሳዘነኝ። የሰው ልጅ ህይወቱ በጣም ነው የሚያሳዝነው እና አርቲስት አንተነህ ተህልቆ ያው ፈጣሪ ምሕረቱ ይላክልህ ብያለሁ እና በጣም ነው የሚያሳዝነው። አሁን እንደዚህ አቋሙ ሰውነቱ ተክለ ሰውነቱ ያየ ሰው ምንም አይነት ህመም ያለበት አይመስልም፣ ግን ከባድ ነው። የሰው ልጅ ግን የእውነት ህይወታችን በጣም ነው የሚያሳዝነው እና ፈጣሪ ነፍስ ማን ነው በስመአብ ወወልድ ወመንፈስ ፈጣሪ ጤናውን ይመልስለት ማለት እፈልጋለሁ። ተመልካቾቼ እናንተም በተቻላችሁ አቅም ሼር አድርጉ። መርዳት የምትፈልጉ ያው አካውንቱ ተቀምጧል። አካውንቱ ላይ የገባችሁ ድጋፍ አድርጉለት ማለት ነው። ወንድ ልጅ አይቸግረው የእውነት በተለይ እንደዚህ ታዋቂ ሆኖ ፊልም ሰርቶ ባይዘዌ ሴት እህቶቻችን አሁን ላይ ደህና ናቸው አርቲስቶቹ ማለት ነው እና እየተጎዱ ያሉት ወይም ደግሞ እንደ ስራቸው ያላገኙ እንደ ልፋታቸው ያላገኙ ወንድ አርቲስቶች ናቸው እና በእርግጥ ሲያገኙ አርቲስቶች የሚችላቸው የለም፣ ግን የሆነች ነገር ሲነካቸው ያው ወደኛ ይመጣሉ እና መርዳት ያለብን ሰዎች ብንረዳ መልካም ነው። ግን ሁሉም ሚዲያ ላይ የወጣ ወይም ብር የሚፈልግ ሰው ሁሉም ሰው ይረዳ ማለት አይደለም። ግን ፍላጎት ያላችሁ ያስገደድኩኝ ምናምን ነገር አይደለም እና ፍላጎት ያለው ሰው አርቲስት አንተነህ ተህልቆን መርዳት የምትፈልጉ አካውንት አስቀምጣለች ገነት ዩቲዩብ ማለት ነው። ባይዘው ገነት ዩቲዩብ የሆነ ማለት አርቲስቶች እርስ በርሳቸው ለምንድን ነው የማይረዳዱት? እኔ ብዙ ጊዜ ይገርመኛል እና ህዝቡ ላይ ነው በቃ ሮጠው የሚመጡት። በቃ የሆነ ነገር ፈለጉ ህዝቡ ላይ ነው የሚመጡት እና በተለይ የመዳም ቅመሞች ላይ ማለት ነው። ያው የሆነ ደካማ ጎን አለን እኮ እኛ ኢትዮጵያ እያለን ሌላ ሰው ነን፣ አረብ ሀገር ስንመጣ ደግሞ ሌላ ሰው ነን እና ያው የደካማ ጎናችን ስለሚያውቁት እንግዲህ በመዳም ቅመሞች እንግዲህ እና አሁን እሷ አርቲስት ገነት ንጋቱ ላንቺ ማስተላለፍ የምፈልገው ነገር አለ። አንቺ በአሁን ሰዓት ላይ ወደ 4 ነው 5 ዩቲዩብ ቻናል አለሽ ከልጆችሽ ከባለቤትሽ ውጪ ማለት ነውና አንድ ቻናልሽን ስጪውና እሱ ቢያንስ ሰው የሰዎችን እርዳታ በቻናል እንዲያገኝ በዩቲዩብ ማለት ነውና አቅም ያለው ልጅ ነው። ቢያንስ በሱ ብትረጁ ሁሉም ነገር ህዝብ ላይ ይዛችሁ ከምትመጡ መጀመሪያ እርስ በርሳችሁ ተረዳ ማለትም ተደጋግፋችሁ ከእናንተ ከአቅማችሁ በላይ ሲሆን ነው ህዝብ ላይ መምጣት ወይም አለቃቀስ ያለባችሁ ማለት ነው። የሆነ ነገር ስታገኙ ህዝብን የሆነ የበታች አድርጋችሁ መንገድ ላይ ሁላ ፎቶ የሆነች ኢትዮጵያ እያለሁ ወደ 6 ኪሎ ሄድኩኝ ማለት ነው ከጓደኞቼ ጋር እና አንድ አርቲስት ስሟን መጠቀስ የማልፈልግ አርቲስት አገኘኋት እና እንዴት ደስ እንዳለኝ ብታይ እና ሄጂ ላቅፋት ምናምን ነገር ፎቶ ልነሳስል በቃ መነጽራን አርጋለች ኮፍያዋን ምናምን አርጋለች ሰው አያትም ምናምን ነገር እና እሷ ያው ማስታወቂያ እየሰራች ነበር እና ያው ከክሩዋ ጋር ዞር ስትል ሄጂ አንድ ፎቶ ብቻ ልነሳስላቸው አይቻልም አሉኝ ማለት ነው እንትኖቹ ክሩዎቿ ካሜራማኖቹ ምናምን ማለት ነው እና አርቲስቶቹ ማለት ህዝቡ ይፈልጋችኋል፣ ህዝቡ ይወዳችኋል። በችግራችሁ በሀዘናችሁ በደስታችሁ ያው ህዝቡ ነው የሚካፈላችሁና ህዝብን ብዙም እንትን አትበሉት ማለትም ምንድነው አትናቁት። የእውነት ፎቶ አሰባችሁት የመዳም ቅመሞች ማለት ነውና
ፎቶ ለመለሳት እንኳን ፈቃደኛ አይደሉም ከነሱ ጋር። ግን ለህዝቡ የሚጠይቁት ጥያቄ አሁን ባለፈ መቅደስ ማነት የቤሷ መቅደስ ማለት ነውና ምንድነው ብላ የመጣችው የመዳብ ቅመሞች ራሳቸውን ደበቁ ምናምን ነገር በዚህ ወጣ በዚህ የሆነ ያወራችሁ ወሬ ሁላት አተኮሬ ስላልሰማሁት መስማትም ስላልፈለኩት ብዙ እንትን አላለኝም። እና የሆነ ነገር ሲፈልጉ ጊዜ በቃኛ የመዳብ ቅመሞች ጋር ነው ሮጠው የሚመጡት ማለት ነው። እና መጀመሪያ እርስ በርሳችሁ ብትደጋገፉ አርቲስቶች ማለት ነው። በእርግጥ የሰው ልጅ አይቸግረው፣ በተለይ ወንድ ልጅ አይቸግረው፣ የሰው እጅ አያሳየው። የእውነት ወንድ ልጅ በጣም ከባድ ነው። በቃ ይሄ ልጅ በጣም ስለተቸገረ በጣም ስለከፋው በቃ ህመም ላይ ስለሆነ መስራት ስላልቻለ ነው። እንግዲህ አሁን ከዚህ በፊት ሰይፉ በኢቢኤስ አቅርቦታል፣ እንደዚሁም ደግሞ ኢትዮ ኢንፎ አቅርቧለች። ግን ምንም የተሰጠው ነገር ያለ አይመስለኝም። የገዛ ጓደኞቹ አብረው የሰሩት ልጆች አሉ፣ በጣም ብዙ ቦታ የደረሱ ልጆች ማለት ነው። ግን የልጅ ጊዜ ጥሎት እንግዲህ በህዝቡ እጅ ጥሎታልና በተቻለን አቅም መርዳት ባንችል ቢያንስ ቪዲዮውን እኔ ይመስለኛል ገነት ንጋቱ ቪዲዮውን የለቀቀችው ያው የቪዲዮ ገቢው ለሱ ልሰጠው ነው መሰለኝ፣ እንደዛ ነገር ሰምቻለሁ። ስለዚህ ቪዲዮውን ሼር አድርጉ፣ ላይ ኮሜንት አድርጉ፣ እሱ የታየበት ቪዲዮ ማለት ለምን የሆነ ነገር ነው የሚፈልጉት አርቲስቶች ማለት ነው። የሆነ እይታ ይፈልጋሉ እና ሲያቀርቧቸው ያለ ምንም ጥቅም አይደለም እዛ ጋር የሚቀርቡት። እና ግን ገነት ንጋቱ በጣም እንጃ ከባድ ሰው ናት። እሺ ምን አለበት ብትረጂው? አንቺ ለሱ መሆን አቅቶሽ ነው ገነት ንጋቱ ማለት ነው። አንድ ቻናሏ ብትሰጠው እኔ ደስ ይለኛል። ምክንያቱም ካወራቸው አንፃር ምናምንና ህዝቡ ላይ ከምታስመስይ በጣም ደግሞ ከባድ ሰው ናት ገነት ንጋቱ። እንደምታዩት አይደለችም። እኔ በአካል ስለማውቃት ነው። እና እሷም ታማ አይተዋለች። በጣም ብር አጥታለች። በቃ አጥታ ቸግሯት ኢትዮጵያ ህዝብ ላይ አልቅሳ ተለቅሶ ነው ያው የዳነችው ማለት ነው። ሰይፉ በኢቢኤስ ላይ እና አላሙዲን ሼህ አላሙዲን ሁሴን ረድተዋታል። እና ምን ልላችሁ ፈልጌ ነው፣ በቃ አርቲስቶች እርስ በርሳችሁ ተረዳዱ። ለትንሹም ለትልቁም ነገር ህዝብ ላይ አትምጡ። ህዝብ የራሱ ችግር አለበት። የእውነት አሁን ላይ በጣም ቸግሮናል። የሆነ ቲክቶከር ቸግሮናል ብሏል። ስለዚህ ሁሉም ነገር ሚዲያ ላይ አይወጣም እና መጀመሪያ እርስ በርሳችሁ አርቲስቶች ተረዳዱ። ከእናንተ ሲያልፍ ነው ወደ ህዝቡ መምጣት ያለባችሁ። በተለይ መዳብ ቅመሞች እያላችሁ ስታወሩ እንደሚፈልት ነው። መዳብ ቅመም እኮ ድሀ ቤተሰቧን ለማሳለፍ ነው የመጣችው እንጂ ሁሉ ሚዲያ ላይ መጣ አርቲስትም ትርዳ እንደው አታፍሩም ትላለች። ግን በሼር በላይክ መረዳዳት ነው። ብርም ባይላክ ማለት ነው። ብር መላክም ብር አይላክም፣ ብር አይሰጥም። ግን ያን ቪዲዮ ብር ስለማይወጣበት ሼር ላይ ብናደርግ አይጎዳውም ለማለት ፈልጋለሁ። በያስኒን ቤተሰብ ሆኖ እንግዲህ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ